የነባን ስልክ ሳይድ ነው ገና ሳይጭም እንዴ ወደ 24 ወደ ኋላ ነው ልጅቷን እንዳገጫት ብቻ ስትጠጋ ብቻ መግለጽ አልችልም። ካንተ እንኳን አደራ መጣሽ። አንድ ስጠኝ አንድ ጦርነቱን ይወዳል። ኤርትራና ኢትዮጵያ ገጠመች ስለሆነ ሲከራከር ይውላል። በዚህም ሳይዱ ነው። ልጁ ግን እዚህ እንቁላል እያበላ በጉልበት አልነሳል ትውሬት አልሄድም ብሎት በጉልበት እየቀሰቀ ነመስቴ ቤተሰብና አካውንት ሰብስክራይብ ያደርጋል። መድ ሲከፋ ሲጨንቅ ወርሲ ማንም ዞር ብሎ ሳይ ተሳቂ ደናደለ ወይ ፍቅራችን አንቺ ፍቅሬ ነፋስ ያገኘው መሰል እስኪያስቢበት እየደከመው ለማን ብዬ ነው ማነው ታዲያ የነካብኝ አንቺ አበባዬ አንቺ አበባዬ አንቺ አበባዬ ታርፋቸዋል። ሲጀመር ዋና ስለምትችሉ ወንድነው ሲን ነው ደግሞ ነፋስ ያገኘው መሰል ወንድ ነው የደከምኩኝ ያለው ለማን ብዬ ነው ማነው ታዲያ የነካብኝ አንቺ አበባዬ አበባዬ አንቺ እስኪ ማኔ ምንም ነገር የለኝም እያልክ ታለቃቅሳለህ። መምታት ነበር አንተን ይዞ ምን ይታችኛል እና ይታችኛል። አሁንም ያላይ ተኝተሃል። ፈርቻለሁ የሚለው አፍቀል ነው። ሰላም ከድህነት ጋር እንቅልፍ እንደምን ያለ ነው ወንድሜ ቅዶሜኖ ትችላለህ ግን የምሩ ነው ይችላል ማለት የምሩ ነው። ከአሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ አንድ ጦርነቱን ይወዳል። ኤርትራና ኢትዮጵያ ገጠመች ስለሆነ ሲከራከር ይውላል። በዚህም ሳይዱ ነው። ልጁ ግን እዚህ እንቁላል እያበላ በጉልበት አልነሳል ትውሬት አልሄድም ብሎት በጉልበት እየቀሰቀሰ ኪሳችን ቂጣችን ሁሉ ተቀዶ በቁምጣ የተማረውን ኢትዮጵያ የማያስታውሰንን ልጁን አይልካትም። ኢትዮጵያ ሄዳ እንድትዋጋ ግን የደሃውን ማግደው። እስቲ አንድ ኢትዮጵያ እዚህ ልጁን በሰዓት ትምህርት ቤት ማይወስድ ለኢትዮጵያ ፋክት ስንት ዓመት ነው አሁን? እድሜ ስፖርት ከቆየ ነው ወይስ? አይ ያንተ እድሜ ነው። እድሜ አሁን ወደ 24 የተጠጋው ነው። የነባን ስልክ ሳይድ ነው ገና ሳይጭም እንዴ ወደ 24 ወደ ኋላ ነው ልጅቷን እንዳገጫት ብቻ ስትጠጋ ወይ ደግሞ ፓርኪንግ ሊምባለው በደም ስትጠጋ እኛ አባቴ ብረት እንዳታነሳ በጣም ደፋር ያደርጋል ይለኝ ነበር። የራውን አየው እንዴ እኔም አባቴ ምክር ባልሰማና ብሰራ ኖሮ 10 ዓመት የተጠጋው ጓደኛችሁ ስም ከዚህ ውስጥ ካለ ግዴታ የምግብ መጋበዝ አለበት። ዮናስ ማህሌት ምን ይመስላል? ኧረ ይሄድክ እሷን በጣም ስም ለመናገር ምን ማለት ክትታረጋ አሁን እዚህ መሀል መጥቶ መግባት ልክ ነው? እውነት ነው። እሷ እያወራች አይደል? ማለት የሆነ ሰከንድ እኮ አላወራች፣ እድል አልሰጣት በመሰረቱ። ለአዲስ አበባ የምትኖሩ ሰዎች እንደው ከአደራ ጭምር የምጠይቃችሁ ብዙዎቻችሁ በእግር ወደ ስራ ቦታ ወክ ማድረግን መለማመድ ያስፈልጋል። ሄሎ አትመጣም እንዴ? አለው እየመጣው ነው። በእግሬ ስለሆነ ነው ወክ እያደረኩ ነው የምመጣው። አሁኑኑ በታክሲና በደሞዝ ነው የምናወራ ያለው። አደራህን ብላ ነው የምትለኝ? ታክሲ አልይዝም ነገርኩ። ይሁን አደራህን ብላ እያለኝ ነው ብዬ እናገርልሃለሁ። የምር እየሄድክ በእግሬ ነው የምመጣው። ምንም እንዳትለኝ፣ አረፈድክና እንዳትል። እኔ አደራዬን መብላት አልፈልግም። ቻው
هيك ماشي ቀጥለናል አንተ ማን ነህ አንተ ማን ነህ አንተ ማን ነህ አንፈሰ ድምፅ ስማ አንተ የማን ምልሻ የማን ምልሻ ባለቤት ሂድ ባለበትና ባለቤት ባለ አንዱ ቀውስ ወደ አንዱ ቀውስ ከአንዱ ቀውስ ወደ አንዱ ቀውስ ይሄ እንዳው ፈረንጆች እኮ ታዙ ይሄ በቃ መንግስት የራሱን መንግስት ከመቃወም ውጪ ሌላ ሙያ የለውም እንደኮ ተብሏል። መንግስት የራሱን መንግስት ከመቃወም ውጪ ሌላ ሙያ የለውም እንደኮ ተብሏል። ለዛ እኮ ተብሏል። ፈረንጅ መንግስት የራሱን መንግስት ያራዳል ይኸውልህ ምንም አይነት ድራማ እንዳትፈጥር አሁን በኋላ የሚያሳዩን ቪዲዮ እኛ ሳንሰማ ተሰማ በስም ብርሌ ሰይሜ ሳበቃ አድርጌ ልሾም የቤት ሻለቃ ሄድክ በቃ ተሰማ ታች ስትሆን በስም አይተሰማ ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌይ ማቲዝን ተዚህ ጥርምላን ያበር ልብላ ተዚህ በቃ ተዚህ እኛውስ ማክለም አለ ቤተሰቦቹ ናቸው ታውቃለህ እነሱ ናቸው ገፍተው የገደሉት ተጠያቂ ያለ ወንድሜ ያሳዝናል ይኸውልህ ጠጅ የሚባል ጠጅ ቤት አለኝ እኔ 15 ዓመት ከስተመሪ ነበር ቋሚ ከስተመሪ ምን ታረጋለህ አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበር ተማርኩ የሚል ከልክሎታል እንዳይጠጣ ብሎ እጁ በሱ ነው የቀረበት ሄዶ ደግሞ አይመለስበት አይዞህ ያሳዝናል አይደል አባ በገዳይ ተወከስኩልህ ነበር ማጣራት አለባቸው ምንድን ነው ነገር ማለት አለባቸው ይችላሉ If you find some space in your living room and take a wide stance with your toes angled out and perform 50 wide sumo squats. Then, bringing your heels tight together, keeping your toes angled out, you'll perform 40 ballerina stance squats. Then, bringing one leg back, you're going to sit into the lunge for 30 reps each leg. Then, keeping your glutes high with your knee bent, you'll bend down and perform 20 single leg RDLs per leg. And then finally, you'll have your glutes in high position, knees bent. You're going to load and explode through for 10 glute clenches. I want you to do this every single day. And I promise you're going to notice a big difference in your lower body and glute development. Give this a save, and y'all know, get fit. ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ናፊ ወንዶች እናንተ ትንሽ ቤት ሲሰጣችሁ መደፍሯት ነገር አለች። ስራን ያገናኘን አርፈሽ መንገድሽን እንጂ እዚህ መኪና ውስጥ አንድ እንዳታረጉኝ። ስንት ወንድሞቻችን ተደፈሩ የሰማን በጆሮአችን። ያያችሁ ወድጄዋለሁ። በጌታ ስም
አረ ታማሚ እንዳትሆን አባ ራሱ አልደረሰም። ራሱ እንዳይደርሰው የደረሰ መስሎ ነው። አይዞህ ጋን ስፖርሻንት ባካ ነው ማለት ጓጉተህ ነበር በእውነት። ሰርታ ብላ ፍታ የሆነ አበላ አሉላ ኢየሱስ ይሁን አልናገርም። ይብላል ምቀኛ ነው። ይጀሞ ምቀኛ ነው። አይበላ እያየሁ ሳይቀምስ ቀረ አስቀምሱት። እንደዚህ ይበላል ኬክ? ተሳለቁበት እኮ ልጁ ያኛው ምንም ሳይቀምስ ተሳለቁ። ወይኔ ሳይበላ ቀረ። ትንሽ አስቀርተውለታል። ኦኬ ቀጥለናል። እሺ ሹፍ ጠብቂው ነበር እኔ ጠብቂው ትጠበቃለች። ምን ሰርፕራይዝ አለ? ዱብዳ ነው። እዚህ ምን ትሰሪያለሽ? እኔ ሩቅ ሰው ነኝ ግን እዚህ የምትጠይቀኝ? ልክና ሰላም ላይ ናፍቀኸኛል አንቺ። ቆይ ቤቱን ማን አሳየሽ እኮ? ቆይ እንዴት መጣሽ? ሰው ነች እንዴ አንተ? እንዴት እንደዚህ ትጠይቃለሽ? እንዴት ደክሞኝ ነበር መሰለህ? ግራ ግብት ይበለኝ። አይዞህ የኔ ፍቅር ማን ናት? ዱባይ ትኖራለች ያልኩሽ አክስቴ ልጅ እሷ ናት እኮ። ገና ዛሬ ለሀገሯ ገባች። በቃች። አይገርምም? የአክስቱ ልጅ ነኝ። አንቺን ግን ማን ልበል? ዊንታ ጮኛ ብዬ አስተዋልኩሽ። የነገርኩሽ ማለት ይሄ እሷ ናት። ወይኔ እኮ ምንም ቀልብ የለኝም። ነግሮኝ ነበር። በእግዚአብሔር ይቅርታ የኔ ቆንጆ። እንኳን አደራ መጣሽ። አመሰግናለሁ። ልበ ቢስ ነሽ ዘንድሮ ማለት ትረሳለች። የኔ ፍቅር ሻንጣውን ይዘው ወደ ውስጥ ግባ እንጂ። እሺ አረ እንዴ አሁን አስወጣት። እግረ መንገዷን እኮ በዚህ ስታልፍ ሰላም ስለሚመጣች እንዴ እንደዚህማ አይሆንም። እርሜን ያንተን ፋሚሊ አግኝቼ በቀላሉ መላቃት ይመስላል። ይልቅ የኔ ቆንጆ በረም እንንከባከብሻለን። እሺ እዚህ ነው የምትቆየው። መጨረሻችን ያሳይ። አንድ ተራ ዱርዬ 4 ኪሎ ተቀምጦ ማለት ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ወይ ጸበል ወይ የአእምሮ ሕክምና። አብይን ኤርዶዋን አያድ ነው፣ ሳዳም ሁሴን አያድ ነው። መልኩ አብይ የአመራር ዘይቤው ፈረንጅ ወደ ሶፕራንዳ አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን አይነት ሰብስታንስ ነው? በእኔ እምነት
አዲስ አበባ ውስጥ ማያቸውን ለውጦች አለማክበር የዋታ አመራር ነኝ የሚለው ቡድን ጥቂት ተሸራረፈ በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካልሆነ እስካሁን ያሸውት ይበቃኛል እስካሁን የታገስኩት ይበቃኛል ሰና ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ አቶ ጌታቸው በጸቡ ጊዜ ቆርጠው ግን እንዴት ነው ይሳካላችሁ የፖለቲከኞች ብቻ መግለጽ አልችልም ጌች እሺ Emotional damage. አያቱ ያባቱ ሆናል አንቺ ነሽ ቀጠን የምትልከው የእሷ ሼፍ እኮ ነው ሮጭ እንቻን አላሳድጉት